በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ ለምን ይጾማል? መቼ ይጀመራል? ጾመ ነነዌ ከቤተ ክርስቲያናችን ከሰባቱ የአዋጅ አጽዋማት ውስጥ አንዱ ሲሆን ጾሙ 3 ቀን ብቻ ነው። ቀኖቹም በየዓመቱ ሰኞ፣ ማክሰኞ፣ ረቡዕ ናቸው። የነነዌ ጾም በመባቻ ሐሙስ አቆጣጠር ከፍና ዝቅ ስለሚል አንድ ጊዜ በጥር አንድ ጊዜ በየካቲት ይሆናል። ስለዚህ የዘንድሮ የ2018 ዓመተ ምህረት ጾመ ነነዌ ጥር 25 ይጀመራል። የቤተ ክርስቲያናችን አባቶች ይህን ጾም እንድንጾም የወሰኑት ልትጠፋ የነበረች ነነዌን በጾም ምክንያት እግዚአብሔር ይቅር ስላላት ይህን አምላካዊ ይቅርታውን ለዘላለም ለማሰብና ዛሬም በዚህ ዓለም ከነነዌ የከፋ እርኩሰትንና ኃጢአት ስላለ የነነዌን ሕዝብ ይቅር ያልክ አምላክ ዛሬም እኛን ይቅር በለን ለማለት ነው። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከትልቁም ጀምሮ እስከ ትንሾቹም ማቅ ለበሱ። ወሬውም ለነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አውልቆ ማቅንም ለበሰ፣ አመር ላይም ተቀመጠ፣ አዋጅ አስነገረ። በነነዌም ውስጥ የንጉሱንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችም እንስሶችም አንዳች እንዳይቀምሱ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሳትም በማቅ ይከደኑ፣ ወደ እግዚአብሔር በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ሲመለስ እንደሆነ ማን ያውቃል በማለትም አሳሰበ። እግዚአብሔርም ከክፉ መንገዳቸውም እንደተመለሱ በስራቸውም አየ። እግዚአብሔር አምላክም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገም። የነነዌን ሕዝብ በምህረቱ የጎበኘ ቸር አባታችን ለሀገራችን ለሕዝባችን ምህረትና ቸርነቱን ያብዛልን። ጾሙን የበረከት ጾም ያድርግልን። አሜን። ወስብሐት ለእግዚአብሔር።